ሰላም ሰላም ወዶቼ እንዴት ናችሁ? ደህና ናችሁ ወይ? አዲስ ጀማሪ ነኝ። ደግሞ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት ጻፉልኝ። ዛሬ ቺከን በተር እንሰራለን። ቺከን በተር የሚያስፈልገን ቲማቲም፣ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ቅቤ፣ እዚህ ጋር ደግሞ ካጁ ይባላል፣ ክሬም የተጠበቅ እርጎ፣ ትንሽ ሰልሳ እና እዚህ ጋር ደግሞ ቺከን በተር ቅመም አለን። እና ወደ አሰራር እንሄዳለን። እዚህ ጋር ዶሮውን ከትፍ ያለው ፍልፍል ቀዩ ደግሞ አለን፣ ቃሪያ ባርጦ ማለት ነው። እዚህ ጋር በተር ነው፣ የበተር ቅመም። እዚህ ጋር ካሪ ያረኩ፣ ትንሽ ጨው፣ ትንሽዬ ደግሞ ባህራት አረቢ አርጌ ባንድ እንደዚህ ሚክስ አደርገዋለሁ። ተዋችን በጣም መጋል አለበት፣ ምክንያቱም የዶሮ ውሃ እንዳያወጣ ማለት ነው። ጥብስ ጥብስ እንዲልልን ደስታ አደረግነው በኋላ እዚህ ጋር ቅቤያችን እናደርጋለን። ቅቤያችን ጋር ልት ማለት አለበት፣ ምክንያቱም ዶሮ እንትን እንዳያወጣ ትንሽዬ ዘይት አደርጋለሁ። እንደዚህ በደንብ ታቀለጥነው በኋላ ቅቤውን ዶሮአችን ነው የምንጨምረው ቀጥታ። ዶሮአችን እንደዚህ እናደርግና በደንብ በቅቤውና በዘይቱ ብቻ ዶሮ ጥብስ መደረግ አለበት። ክድን እናደርገውና ጥብስ እናደርገዋለን። ከዛ እዚህ ጋር ሩዜ ጨው አድርጌያለሁ፣ ትንሽዬ ዘይት አድርጌያለሁ። እናንተ የፈለጋችሁትን መጨመር ትችላላችሁ። ሄልን ከመሆን ሀብቱና መጨመር ትችላላችሁ። ነው ግን ያው ነጭ ሩዝ ስለሚያስፈልገው ብዛት እንደዚህ ቅመም ስለማይፈልግ ሩዙ በዘይትና በጨው ብቻ ነው የሰራሁትና ሚጥሚጣ ቃሪያ አደርግበታለሁ ሩዙ ላይ ማለት ነው። ዶሮአችን እንደዚህ እንትን ታለ በኋላ እንደዚህ ብሳል ካለልን በኋላ ከዛ እናነሳዋለን እንደዚህ። ከዛ እዚህ ውስጥ ሽንኩርታችንን እንጨምራለን፣ ያነሳ ነው የዶሮ እንትን ላይ ማለት ነው። ዘይቱ ላይ እዛው ላይ ነው ሽንኩርታችን የምንጠብሰው። ከዛ ዝጋ ቃሪያዎች እናደርጋለን፣ የማያቃጥለው ማለት ነው። ይሄ ባርጥ ይባላል፣ ፍልፍል ባርጥ። እንደዚህ እንትን ታልነው በደንብ አድርገን እንቆለዋለን። ሩዛችንም እየበሰለ ነው እንደምታዩት። እና እዚህ ጋር ነጭ ሽንኩርትና ዝንጅብል እንትን ብዬ ፍረሽ ነው ሷልኝ። እሱ በደንብ አድርጌ እንደዚህ እንትን እለዋለሁ። በጣም አሪፍ ነው፣ ሞክሩት። ቤተሰብ ያልሆናችሁ ደግሞ ቤተሰብ እየሆናችሁ ሰብስክራይብ እያደረጋችሁ። እዚህ ጋር ቲማቲምን ጨመርኩ። ቲማቲሙ እንዳለ ቆዳው ልጫዋለሁ ማለት ነው። እንለዋለን። እዚህ ጋር ማጂ ላለው እንትን ቶማቶ ቤስት እናደርጋለን። ይሄ ደግሞ ቺከን በተር ቅመም ነው፣ በጣም ኢምፖርታንት ነገር ነው። በጣም ጥፍጥና ይሰጠዋል። እዚህ ጋር ባህራት አረቢ ዶሮው ላይ ያደረግናቸውን በሙሉ እዚህ ጋር እናደርጋለን። በርበሬ ዳረግና እንደዚህ ባንድ እንትን እንላቸዋለን፣ ሚክስ እናደርጋቸዋለን። ከዛ እንደዚህ ታደርግን በኋላ እዚህ ጋር እርጎ አለ፣ እርጎዬን እጨምራለሁ። በጣም የሆነ ልስልስ ያለ እንትን ያመጣለታል፣ ጥፍጥና በጣም እንትን ይላል እርጎ ተጨምሮ ማለት ነው። ካጆችን እንደጨመርን እርጓችን እንጨምራለን። ከዛ ልችክ እናደርጋለን ካጆ እንዲበስል ማለት ነው። በኋላ ትንፈጨው እንትን ልስልስ እንዲልልን እና ውሃ ተጨመርኩ ትንሽ። ከዛ እንደዚህ ተበሰለልን በኋላ እዚች ማሽን ያለቻችሁ በዚች ማሽን ታሌላችሁ ደግሞ ኖርማል ማሽን መጠቀም ትችላላችሁ። በዚህ በደንብ አድርጋችሁ መፍጨት ትችላላችሁ ማለት ነው። በዚህ በደንብ ነው የምትፈጨች። ለዚህ ላም አድርገዋለች። ከዛ ዝጋ ክሬም የተጠብቅ ይባላል። ይሄን እናደርጋለሁ። ትንሿን ነው የተጠቀምኩት፣ ያው ብዙ አልሰራም፣ ያነስ ያለ ስለምሰራ ትንሿን የተጠቀምኩት። ለዚህ በደንብ ሚክስ ታደርጉታላችሁ።
ትንሽዬ ውሃ፣ ምክንያቱም ይወፍራል፣ በጣም ነው የሚወፍረውና ውሃ እናደርግበታለን። እና መጨረሻ ላይ ዶሮአችንን እዛ ጋር የጠበስነው ቅድም ዶሮአችንን እንከታለን። ኦልሬዲ ዶሮ በስሏል። ያው አብሮ ተንትኑ ካንትን ለማለት ነው። አብረን እንከተዋለን። በመጨረሻም ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። በእርግጥ በጣም ብዙ ጊዜ ቆይቻለሁ። ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ፣ ኮሜንት ጻፉ አስተያየት እና መልካም በሌላ ቪዲዮ ደግሞ እስከምንገናኝ መልካም ቆይታ። አልፍ አፍያ አለይኩም እና እንደዚህ እስኪውት